ሞርፎ የልጆች አገልግሎት ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች አገልግሎት። ሰላም ልጆችዬ፣ ደህና ናችሁ? ሁሉ ሰላም ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሳምንታችሁ በጣም ጥሩ እንደሚያልፍ አስባለሁ። የኔም ሳምንት በጣም ጥሩ ነበር። ምክንያቱም ሁሌ ጌታ ኢየሱስ ከማን ጋር ስለሆነ? ከኛ ጋር ስለሆነ። በጣም ነው የምትናፍቁኝ። በየሳምንቱ በቃ እናንተ ጋር ለመምጣት እንዴት እንደምጓጓ። በጣም ነው የምወዳችሁ። እሺ፣ እናንተ የተወደዳችሁ የኢየሱስ ልጆች ስለሆናችሁ በጣም ነው እኔ ራሴ የምወዳችሁ። እሺ፣ ዛሬ አንድ የእግዚአብሔር ቃል ልነግራችሁ ነው የመጣሁት። ዝግጁ ናችሁ? እስቲ ዝግጁ የሆነ ያጨብጭብ። አይ አሁን ለምሳሌ እዛ ጋር ጥግ ጋር ያለው ልጅ አላጨበጨብክም፣ አንቺ አላጨበጨብሽም። እስቲ አሁን በደንብ አድርጋችሁ እስቲ ያጨብጭቡ። 1 2 3 yes ያ ማለት ነው ዝግጁ ነን ለመማር እያላችሁ ነው። ባለፈው ሳምንት ያስተማርኩትን ትምህርት የሚያስታውስ ስለምን ነበረ? ስለ አንድ ንጉስ አውርተን ነበር አይደል? ከዛ እንደውም የእግዚአብሔር መርጦት ንጉስ እንዲሆን እሱ ግን ምን ብሎ ነበር? ፈርቶ ነበር። ሲደበቅ ሰው ሁሉ እንዴ ማን ቀረ የት ጠፍቶ ነው ተብሎ ሲፈልግ እነሱ የት እንዳለ አያውቁም ነበር። እግዚአብሔር ግን ምን አላቸው? እዛ ዕቃ ውስጥ ተደብቋል ብሎ ነገራቸው። ስለዚህ ምን ተማርን? ከዛ እግዚአብሔር በስሜ ያውቀኛል። ምን ነበር አለ? እስቲ የሚያስታውስ እግዚአብሔር በስሜ ያውቀኛል። ስለዚህ ይሄ ሳኦል የሚባል ንጉስ እግዚአብሔር አውቆ ንጉስ አደረገው። ዛሬ የምነግራችሁ ይሄ ንጉስ አንድ ጥፋት አጠፋ። በጣም ትልቅ ጥፋት ነው ያጠፋው ልጆችዬ። ማጥፋት የሌለበትን ነገር ሳምንት ለታ ስንማር እግዚአብሔር ሁሉን ያውቃል፣ በስማችን ስሜታችንን የምናደርገውን ያውቃል ተባብለናል ነበር። ይሄ ንጉስ ግን እሱን ረስቶታል መሰለኝ። ምን እንዳደረገ ታውቃላችሁ? እግዚአብሔር ለዚህ ንጉስ ትእዛዝ ሰጠው። ምን አለው መሰላችሁ? ይወልህ አማሌቅ የሚባሉ ህዝቦች አሉ፣ አገር አለ። ስለዚህ ሄደህ አጥፋ፣ ምንም ነገር እንዳታስቀር ብሎ አለው። ንጉስ አይደለ እሱ ንጉስ ሳኦል። እግዚአብሔር ሆይ አንተ ያዘዝከኝ ነገር አደርጋለሁ ብሎ እንደ ጎበዝ ንጉስ ሄደ። ከዛ እግዚአብሔር እንዳለው አይደለም ያደረገው። ምን እንዳደረገ ታውቃላችሁ? ሁሉን ነገር አጠፋና ከዛ በጣም የሚያማምሩ ወፍራም በጎች ሲያይ አይ እነዚህ እስቲ ኦኬ እነዚህን እንትን አለላቸው ከኔ ጋር መሄድ ይችላሉ ብሎ መርጦ ከዛ ደግሞ የዚህ ሀገር ንጉስን ራሱ ምንም አላደረገው እና ከኔ ጋር ብሎ ይዞት መጣ። ከዛ እነዚህ በጎቹን ማለት ነው ትልልቅ ወፍራም የሆኑ ቆንጆ የሆኑትን በሬዎቹን ካስገብቱ ዝግት አረገና ከዛ በቃ አሁን እኔ እግዚአብሔር ያዘዘኝን ፈጽሜያለሁ አለ። እግዚአብሔር ያውቃል ወይስ አያውቅም? ያውቃል። ከእግዚአብሔር መደበቅ እንችላለን እንዴ? አንችልም። እግዚአብሔርን መዋሸት ይቻላል? አይቻልም። ንጉሱ ሳኦል ግን ድብቅ አረገና ከዛስ እግዚአብሔር ለሳሙኤል ነገረው። ምን እንዳለው ታውቃላችሁ? ከዛ ሳሙኤል ደግሞ አቤት እግዚአብሔር ሆይ ሳኦል ምን እንዳደረገ ታውቃለህ? ምን አደረገ? እኔ ያዘዝኩትን ትእዛዝ አላከበረም። ስለዚህ በጣም አዝኜበታለሁ። ንጉስ እንዲሆን የሾምኩት እኔ ነኝ። እንደውም ተደብቆ የነበረውን የፈራውን ነገር በስሙ ጠርቼ ንጉስ ያደረኩት እኔ አይደለሁም? አዎ። እሱ ግን ዛሬ ያዘዝኩትን ትእዛዝ አልጠበቀም እና በጣም አዝኜበታለሁ ብሎ ለሳሙኤል ነገረው። ሳሙኤል ራሱ አዘነ። ለምንድን ነው ያዘነው? እግዚአብሔር ስላዘነ። ንጉስ ከዚህ በኋላ ንጉስ አይሆንም አለ እግዚአብሔር ተቆጥቶ። ከዛ ሳሙኤል ወደ ሳኦል መጣ። ከዛ ሳኦል ትክክል አለና አንተ የተባረክ ሳሙኤል እንደምን አለ ሲለው
ከዛ ሳሙኤል ሳኦልን እንደዚህ ያለው ንጉሱን እግዚአብሔር ያዘዘውን ትእዛዝ ሁሉ ነገር ፈጽመሃል ሲባል ልጆችዬ ምን መመለስ ነበረበት? አይ ይቅርታ እግዚአብሔር ያዘዘኝን አልፈጸምኩም ያስቀረኋቸው ነበር ማለት ነበረበት። ዋሽ ምን አለ መሰላችሁ? አው ሁሉንም ነገር እግዚአብሔር ያዘዘኝን ሁሉ ፈጽሜያለሁ አለው። ከዛ ሳሙኤል ሰማና ሁሉን ነገር ፈጽመሃል ሲለው አው። ከዛ ሳሙኤል ሰማ። የምን ድምጽ ሰማ? የሚሉ ሲሰማ ምንድነው የምሰማው? ንጉሱ ሳኦል። ከዛ እንዴት ብሎ ይዋሻል? ምክንያቱም የከብቶቹ ድምጽ ተሰማ። ሳሙኤል ግን አውቋል አይደል? መጀመሪያ እሱን ግን እውነት ይናገራል ወይስ ይዋሻል ብሎ ነበር የጠየቀው። ከዛ ንጉሱ ሳኦል እነዚህ ከብቶቹማ ህዝቦቹ ለእግዚአብሔር ሊሰዉ ይችላሉ፣ ቆንጆ ናቸው፣ ለምን ይጠፋሉ? ሶኪ ይዛቸውና ብሎኝ ነው። ከዛ ሳሙኤል ምን አንተ እነዚህ ለእግዚአብሔር ከመሰዋት በፊት እኮ እግዚአብሔርን ደስ የሚያሰኙ እኮ መታዘዝ ነው። ለምንድን ነው እሺ ብለህ አድርግ የተባልከውን ያላደረከው አለው። ከዛ በኋላ ሳኦል አዘነ። ሳሙኤል እግዚአብሔር በጣም ተቆጥቷል፣ ከዚህ በኋላ አንተ የእስራኤል ንጉስ አትሆንም አለው። ልጆች ያሳዘነው እግዚአብሔር መርጦት አውቆት ንጉስ ያደረገው እሱ ግን በምላሹ እግዚአብሔርን አሳዘነ፣ አልታዘዘም። እግዚአብሔር የሚለውን ነገር ቢያደርግ ኖሮ እግዚአብሔር ይደሰት ነበር። ከዛ በጣም ለረጅም ጊዜ ጎበዝ ንጉስ ሆኖ መምራት ይችል ነበር። እግዚአብሔርን ግን ያለውን ነገር ምን አለ? አልሰማም። ልጆችዬ ያሳዝንም። እግዚአብሔርን መታዘዝ ልጆችዬ ምንም ነገር ከማድረግ ይበልጣል። ለሳኑ ሳሙኤል አንተ እነዚህ በጎችን ለእግዚአብሔር ከመሰዋትህ የሚበልጠው ምን እንደሆነ ታውቃለህ? የሚበልጠው እግዚአብሔርን መታዘዝ ነው አለው። ልጆችዬ ለእግዚአብሔርን መታዘዝ ብዙ ከምናደርጋቸው ነገሮች ሁሉ ይበልጣል። ለምሳሌ ለእግዚአብሔር ብለን ምን እናደርጋለን? እንዘምራለን አይደል? እንጸልያለን፣ ለሰዎች መልካም ነገር እናደርጋለን፣ ሰዎችን እንረዳለን፣ ሌላስ ልናስተምር እንችላለን፣ ልንሰብክ እንችላለን። እነዚህ ሁሉ ነገሮች ግን ከመታዘዝ አይበልጡም። እሺ ልጆችዬ እግዚአብሔርን ስንታዘዘው ልጄ በጣም ነው የምትሰማኝ፣ ልጄ በጣም ነው የሚሰማኝ የሚታዘዘኝ። ስለዚህ ስዘምርለት ጌታ ኢየሱስ ደስ ይለዋል፣ ስጸልይ ደስ ይለዋል፣ ለሰዎች መልካም ነገር ሳደርግ ደስ ይለዋል። ግንስ እግዚአብሔርን ሳልታዘዝ በቃ እኔ ዛሬ መዘመር ነው እዘምራለሁ፣ አመልካለሁ፣ እጸልያለሁ ብንል እግዚአብሔር አይደሰትም። እሺ ልጆችዬ መጀመሪያ ምን ይቀድማል? እግዚአብሔርን መታዘዝ። እና ልጆችዬ ምን አልኩኝ? መታዘዝ ከመሰዋት ይበልጣል። እግዚአብሔርን ደስ የምናሰኘው እግዚአብሔር በጣም በእኛ የሚደሰተው ምን ስናደርግ ነው? መጀመሪያ ስንታዘዝ ነው። እንደውም ሌላ የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ንጉስን ቸርነትና እውነት ይጠብቁታል። በጣም ረጅም ጊዜ በእግዚአብሔር ፊት ትክክል ሆኖ እንዲያደርግ የሚያደርገው ነገር ቸርነትና እውነት ማድረጉ ነው ንጉስ። ሳኦል ግን ይሄን ነገር ምን አደረገ? አልተገበረም። እውነትን መናገር ሳይዋሽ እግዚአብሔር ያለውን ነገር ቢያደርግ ኖሮ እግዚአብሔር በሱ ይደሰት ነበር። ልጆችዬ እኛም ሁሉ ጊዜ እግዚአብሔርን ምን ማድረግ አለብን? መታዘዝ። ስለዚህ መታዘዝ ከመስዋዕት ይበልጣል። የዛሬ የቃል ጥናት ጥቅሳችን እዚህ ስክሪኑ ላይ በሚመለከተው ላይ እዩ። ከዛ ደግሞ አብረን እንላለን። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እንደዚህ ብሎ ይናገራል። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ድጋሚ እንበለው። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ሞርፎ የልጆች አገልግሎት